ተመልካቾች በኢትዮጵያ በተለያዩ የሀገሪቱ አካባቢዎች የበልግ ዝናብ ጀምሯልና ይሄንን የበልግ ዝናብ ተከትሎ ሊደረጉ የሚገቡ ጥንቃቄዎች የትኞቹ ናቸው? የበልግ ዝናብ እያገኙ ያሉት አካባቢዎች የሚለውን እዚህ ስቱዲዮ እንግዳ ጋብዘን ሀሳቦችን እናነሳለን ስንል ቀደም ሲል በመግቢያችን ነግረናችሁ ነበርና እዚህ ጉዳይ ላይ ነው ቆይታ የምናደርገው። በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ እንዲሰጡን የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር የሆኑትን አሳምነው ተሾመን እዚህ ስቱዲዮ እንግዳችን አድርገን ጋብዘናቸዋል። አሳምነው ስለመጡ እናመሰግናለን። እኔም አመሰግናለሁ። መልካም። እሺ፣ ቀደም ሲል እንግዲህ እያነሳን ነበረ በተለያዩ የሀገሪቱ አካባቢዎች የበልግ ዝናብ ጀምሯልና የበልግ ዝናብ አጀማመሩ እንዴት ነው? የትኞቹ አካባቢዎች ናቸው የበልግ ዝናብ እያገኙ ያሉት የሚለውን እናንሳ። አመሰግናለሁ ነጻነት። እንግዲህ በሜትሮሎጂ የወቅቶች አከፋፈል መሰረት በሀገራችን 3 ወቅቶች አሉ። ክረምት፣ በጋና በልግ የሚባሉ ወቅቶች እያንዳንዳቸው አራት ወራት ያላቸው ናቸው ማለት ነው። በመሆኑም አሁን የምንገኝበት ወቅት የበልግ ወቅት ነው። በልግ ደግሞ ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም ለደቡብ አጋማሽ የሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። ለአብነትም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ፣ ለደቡብ ኢትዮጵያና ለደቡብ ምዕራብ የሀገራችን አካባቢዎች በልግ ዋነኛ የዝናብ ወቅት ነው ማለት ነው። ከአመታዊ የዝናብ መጠንም እስከ 55 በመቶ የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለእነዚህ አካባቢዎች በዚህ በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለምስራቅ የሀገራችን አካባቢዎች፣ ለመካከለኛ የሀገራችንና ለሰሜን ምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅታቸው ነው ማለት ነው። በመሆኑም በዘንድሮ በልግ 2018 ዓ.ም በተለይም በአሁኑ ወቅት በከባቢ አየር ውስጥና በውሃ አካላት ላይ እየተስተዋሉ ያሉ የአየር ሁኔታ ክስተቶች በተለይም በልግ 2018 የበልግ ዋነኛና ሁለተኛ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖራቸው መረጃዎች ያሳያሉ ማለት ነው። በዚህም አግባብ እንግዲህ ከዚህ ምስል ላይ እንደምንመለከተው በዘንድሮ በልግ በተለይም በሀገራችን ሶማሌ ክልል ደቡባዊ ክፍል፣ በጉጂ ዞኖች፣ በቦረና ዞኖች፣ በሲዳማና በደቡብ ኢትዮጵያ እንደዚሁም በደቡብ ምዕራብ የሀገራችን አካባቢዎች ላይ ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። እንደዚሁም በልግ ሁለተኛ የዝናብ ወቅታቸው በሆኑ የሰሜን ምስራቅና የምስራቅ የሀገራችን አካባቢዎች ላይም እንደዚሁ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። የዝናቡን አጀማመር እንደዚሁ በምንመለከትበት ወቅት በጥቂት የደቡብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ቀደም ብሎ የበልጉ ዝናብ ጀምሯል ማለት ነው። ለአብነትም ባለፈው በየካቲት ወር በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ከቀላል እስከ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም በየካቲት ወር እስከ 13 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ እስከ 35 ሚሊ ሜትር ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተመሳሳይ ባለፉት 10 ቀናት በተለያዩ የሀገራችን አካባቢዎች ላይ ወይንም በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ ብዙ ቦታዎቻቸውን የሸፈነ ወይም ደግሞ ያዳረሰ ዝናብ ተመዝግቧል ማለት ነው። እንግዲህ እስከዛሬው ድረስ እንግዲህ 30 በሚደርሱ የሀገራችን አካባቢዎች በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 80 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በተለይም በዶሎመና በያቤሎ በቦረና በኮንሶና በአርባ ምንጭ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 80 ሚሊ ሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በአጠቃላይ በልግ ዋነኛና ሁለተኛ ዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ የበልጉ ዝናብ ሙሉ በሙሉ የጀመረበት ሁኔታዎች እንዳሉ ከተለያዩ የሀገራችን አካባቢዎች የሰበሰብናቸው የሜትሮሎጂ መረጃዎች ይጠቁማሉ። ምናልባት ዶክተር አሳምነው በተለይ ከዚህ መነሻነት በቀጣዮቹ ቀናት ምን አይነት የአየር ሁኔታ ይስተዋላል? መቼም የበልግ ዝናብ ሲመጣ ጉዳት ብቻ አይደለም ጥቅምም ይኖረዋልና ፋይዳውና ጥንቃቄ ሊደረግባቸው የሚገቡ ጉዳዮች ምንድን ናቸው? አመሰግናለሁ። በሚቀጥሉት 10 ቀናትም ወይም ደግሞ በቀዮቹ የበልግ ወራትም በተለይም ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶች በውሃ አካላት ላይና በውሃ አካላት ላይ በከባቢ አየር ውስጥ ይበልጥ እየተጠናከሩና እየተስፋፉ እንደሚሄዱ ነው አህዛዊ የትንበያ መረጃዎች የሚጠቁሙት። በመሆኑም እንግዲህ በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች ላይ በሚቀጥሉት ቀናትም በቀዮቹ የበልግ ወራትም መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። በመሆኑም ከዚህ ምስል ላይ እንደምንመለከተው እንግዲህ በተለይም አሁን ባለንበት የመጋቢት ወር አብዛኛውን የሀገራችን አካባቢዎች የሸፈነ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖር ያሳያል ማለት ነው። ከዚሁ ጋር ተያይዞ እንግዲህ በደቡብ ምስራቅ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ በተለይም በ24 ሰዓት ውስጥ ከ30 እስከ 100 ሚሊ ሜትር የመዝነብ እድሉ እጅግ ከፍተኛ እንደሆነ የትንበያ መረጃዎች ይጠቁማሉ ማለት ነው። በአጠቃላይ በሚቀጥሉት 10 ቀናትና በቀሪዎቹ የበልግ ወራትም በተለያዩ የሀገራችን አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። በመሆኑም የሚኖረው የዝናብ መጠንና ስርጭት እንደዚሁ ደግሞ የሚኖረው እርጥበት በርካታ ፋይዳዎች አሉት ማለት ነው። በተለይም በአሁኑ ወቅት በተለያዩ የሀገራችን አካባቢዎች ላይ የበልግ የግብርና የስራ እንቅስቃሴዎችን ለመጀመር የማሳ ዝግጅትን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል። ለአርብቶ አደሩና ለከፊል አርብቶ አደሩ ለእንስሳት የሚሆን ለሰው የምርት ውሃን አቅርቦትን ከማሻሻል አኳያ ለእንስሳት መኖ አቅርቦትን ከማሻሻል አኳያ እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እንደዚሁ ደግሞ ለቋሚ ተክሎች የውሃ ፍላጎትን ለማሟላት የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው።
ማለት ነው። በአንጻሩ ደግሞ በተለይም ይሄ ተደጋጋሚነት ያላቸው ከባድ መጠን ያለው ዝናብ በሚኖርበት ወቅት በተለይም የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ ወደ ቅጽበታዊ ጎርፍ የመቀየር ዕድል ሊኖረው ስለሚችል ከወዲሁ አስፈላጊውን ጥንቃቄ ማድረግ ያስፈልጋል ማለት ነው። እንደዚሁም ደግሞ በሰሜን ምዕራብና በምዕራብ የሀገራችን አካባቢዎች ላይ የሚኖረው የአየር ሁኔታም እንደዚሁ ለወባ መፈልፈል ለወባ መራባት ምቹ ሁኔታን ሊፈጥር ይችላል ማለት ነው። በሌላ በኩልም እንደዚሁ ከበልግ ዝናብ ጋር ተያይዞ እንግዲህ ከዚህ ከአየር ጠባይ መዋዠቅና መለወጥ ጋር ተያይዞ የበልግ ዝናብ ከጊዜ ወደ ጊዜ በመጠንም በስርጭትም በከፍተኛ ሁኔታ እየቀነሰ ወይም ደግሞ እየተዳከመ የመጣበት ሁኔታ ነው ያለው ማለት ነው። በ24 ሰዓት ውስጥ እጅግ ከባድ መጠን ያለው ዝናብ የሚመዘግበት ሁኔታዎችም ስላሉ ከዚያው ጋር ተያይዞ ደረቅ ሰሞናቶችም ስላሉ በተለይም በአርብቶ አደሩ አካባቢ የሚኖረው እርጥበት የሚኖረው የዝናብ ሁኔታ በአግባቡ በመሰብሰብ ለተለያዩ ነገሮች መጠቀም ያስፈልጋል ማለት ነው። በአጠቃላይ በከተሞችም ይሁን የጎርፍ ተጋላጭ በሆኑ የሀገራችን አካባቢዎች ላይ የተቀናጀ የወንዝ አመራር የተፋሰስ አመራርን በአግባቡ በመተግበር ሊደርስ የሚችለውን ተጽዕኖ መቀነስ ይቻላል ማለት ነው። ለውሃ መራቢያነት የሚያገለግሉ የሚያቁሩ ውሃዎችን ከወዲሁ የማፋሰስ ስራዎችን መስራት ያስፈልጋል ማለት ነው። በመጨረሻም የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት በየዕለቱ ቦታ ተኮር የሆኑ ትንበያዎችን ቅድመ ማስጠንቀቂያዎችን ስለሚያወጣ ለተለያዩ ባለድርሻ አካላትም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቴሌቪዥን ዘርፉም ለሬዲዮም ዘርፉም የሚያሰራጭ ይሆናል ማለት ነው። መልካም። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ስለ ጊዜዎት እናመሰግናለን። መልካም ቀን ይሁንልዎት።